ተመልካቾቼ ይህ 8 ቁጥር መሰናክል ነው፣ እንዳይምታታባችሁ አደራ። ሰላም ውድ የቃሊቲ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ 8 ቁጥርን ይዤላችሁ መጥቻለሁ። እንደምታዩት 8 ቁጥር ወደፊት በምንገባበት ሰዓት በግራ ሳይድ ጠበብ አድርገን መግባት አለብን። ምክንያቱም አሁን በቀስት ማሳያችሁ እንጨት እንዳትወርቅ ይጠቅመናል። 8 ቁጥር ስንገባ በግራ ሳይድ ማጠበባችን አሁን በቀስት ያያችኋት ጉቶ እንዳትወርቅ ይረዳናል። ወደፊት ደግሞ በምንገባበት ሰዓት የመጀመሪያውን 4 ጉቶ ከጨረስን በኋላ እንደምታዩት ከፊት ያለችውን ይህችን እንጨት ትንሽ እያየን ወደሷ ጠጋ አድርገን ወደፊት መግባት አለብን። ምክንያቱም አሁን ያያችኋት ደግሞ በቀስት እሷ እንጨት እንዳትወርቅ ይረዳል ማለት ነው። ልክ እንደዚህ ቀጥ ብለን ከወጣን በኋላ የ8 ቁጥር ዋነኛው ቴክኒክ ወይም ወደኋላ አመላለሱ ላይ ነው። ዋናው ነገር ብዙ ጊዜ ተማሪዎች የሚከብዳቸው ወይም ስቴፑ የሚያስፈልገው ወደኋላ ስንመለስ ስለሆነ ወደኋላ ያለውን ነገር በደንብ ማየት ይገባናል ማለት ነው። እንደምታዩት ወደፊት ከገባን በኋላ ወደኋላም ስንመለስ አሁንም በግራ ስፖኪው እያየን በግራ የምናያቸውን እንጨቶች ጠበብ አድርገን ቀጥ አድርገን 4ኛው ጉቶ ድረስ እንመለሳለን ማለት ነው። በቃ ጥበቱ በዚህ ልክ መሆን አለበት። ከዚህ በላይ ከሰፋ መሪ አንድ ዙር አድርገን ወደኋላ በምንሄድበት ሰዓት አፍንጫው ወደዛ ስለሚሄድ በቀኝ በኩል ያለውን ጉቶ እንዳይጥልብን ይጠቅመናል። ስለዚህ በግራ በምናየው ስፖኪዮ ጠበብ አድርገን ቀጥ አድርገን ወደኋላ መሄድ አለብን። በምስሉ እንደምትመለከቱት ማለት ነው። 4ኛው ጉቶና የኋላ ጎማችን ትይዩ ሲሆን እናቆማለን ማለት ነው። ተመልካቾቼ 8 ቁጥር በምንሰራበት ሰዓት ጎማችን እንደዚህ ቀጥ ብሎ ወደኋላ እስከ 4ኛው ጉቶ ድረስ ጠጋ ማለት ይኖርብናል። ጥበቱ ብዙ ጊዜ ስቴፑን የሚዘኑ ከሰፋ ላይመጣልን ይችላል። ስለዚህ ስቴፑን መያዝ ብቻ ሳይሆን ቀጥ አድርገን ወደኋላ እንደዚህ መጠጋት አለብን ማለት ነው። ከዛ የኋላ ጎማውና እንጨቱ ትይዩ ከሆነ በኋላ አንድ ዙር ወደ ግራ እንወስዳለን። እንደምታዩት አንድ ዙር ካዞርን በኋላ በዛው በግራ ስፖኪዮ እያየን ወደኋላ እንጠጋለን። ወደኋላ ስንጠጋ እንደምታዩት 4 ጉቶች አሉ። እነዚህ 4 ጉቶች እየጠፉ አንዷ ብቻ ስትቀር እንቆማለን። በቀስቱ እንዳያችሁት አንዷ ጉቶ ስትቀር እንቆማለን። በውስጥ ስፖኪዮ ስናየው ምስሉ ይሄን ይመስላል። ከዛ በኋላ ይሄ ከኋላ ስናየው ነው። ያቺ አንድ ዙር አያችኋት እንዴት እንደምታስገባልን ወደሚቀጥለው እንጨት። ከዛ ያመጣናትን ያቺን ወደ ግራ የወሰድናትን አንድ ዙር ወደ ቀኝ እንመልሳታለን። ወደ ቀኝ መልሰን ትንሽ ወደ ኋላ ሸርተት እንላለን። በምስሉ ቀስቱ እንደሚያሳያችሁ ማለት ነው። ወደ ኋላ ጠጋ ብለን አፍንጫው ወጣ ካለ በኋላ ወደ ቀኝ አንድ ዙር እንደግማለን ማለት ነው። እንወስዳለን። ከዛ በኋላ ወደ ቀኝ ወስደን እንደምታዩት ያነዛ የተሸፈኑ 3 እንጨቶች ጉቶዎች እየተገለጡ ይመጣሉ። ይሄ ከኋላ ስናይ የሚታየን ምስል ነው። እንዳልኳችሁ ይሄ ያያችሁ ተደብቀው የነበሩ ጉቶዎች መገለጥ ይጀምራሉ። እየተገለጡ መጨረሻ ላይ 4ኛውን ጉቶ ስናይ 4ኛውን ጉቶ ማየት ብቻ አይደለም፣ ትንሽ ክፍተት የ40 ሴንቲሜትር ክፍተት መኖር አለበት። ከዛ ወደ ቀኝ የወሰድናትን ያችን አንድ ዙር ወደ ግራ በመመለስ
ቀጥ ይልና አሁን ወደኋላ በግራና በቀኝ እያየን ቀጥ ብለን እንወጣለን ማለት ነው። ተመልካቾቼ ይህ ቃሊቲ ቲዩብ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎቹ እንዲዳረሱ አድርጉ። መንጃ ፈቃድ እያወጣችሁ ላላችሁ፣ ለማውጣት ያሰባችሁ እንደዚህ ቀድማችሁ እነዚህ አይነት ነገሮች ማየታችሁ በተግባር በምትሰሩበት ጊዜ እንዲቀላችሁ ይሆናል። ስለዚህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ይሄንን እዚህ ቻናል ላይ በህዝብ አንድም በሌሎችም ታገኛላችሁ። ተከታተሉኝ። አመሰግናለሁ። ይህ ቃሊቲ ቲዩብ ነው።